ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ለ4 ዓመታት የታገስነው ችግሩ እንዳይባባስ የተደረገው ጥረትና ትዕግስት ባለመሳካቱ ምክንያት አሁን ላይ ይበቃል ሲሉ ዶክተር ደብረጽዮን ገብረሚካኤል ገለጹ። የብሔር የማንነትና የክልልነት ጥያቄዎች መታፈን 3 ፓርቲዎች ከምክክሩ ሊወጡ እንደሚችሉ አስረዱም። በደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች ሞቱ። ፕሬዚዳንት ዶናልድ ትራምፕ የትውልድ ዜግነት መብትን የሚገድቡ አዳዲስ አስፈጻሚ ትዕዛዞችን ፈረሙ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። ለ4 ዓመታት የታገስነው ችግሩ እንዳይባባስ የተደረገው ጥረትና ትዕግስት ባለመሳካቱ ምክንያት አሁን ላይ ይበቃል ሲሉ ዶክተር ደብረጽዮን ገብረሚካኤል ገለጹ። በትግራይ ኮሚኒኬሽን ቢሮ አስተባባሪነት ዘበትን ብሔራዊ ብርሰት ለብሔራዊ ውድመት መቼም አንገዛም በሚል መሪ ቃል የትግራይ ከያንያን የተሳተፉበት የውይይት መድረክ ተካሂዷል። በዚህ መድረክ ላይ የተገኙት የትግራይ ብሔራዊ ክልላዊ መንግስት ፕሬዚዳንት ዶክተር ደብረጽዮን ገብረሚካኤል በወቅታዊ ጉዳዮች ላይ በሰጡት ማብራሪያ የህዝቡን ዋና ጥያቄ ራሳችን በራሳችን እናስተዳደር ፍቀዱልን የሚል መሆኑን ገልጿል። ዶክተር ደብረጽዮን አክለውም እንደተናገሩት በፕሪቶሪያው ስምምነት መሰረት መሳሪያ የመፍታት ሂደቱ የወራሪ ኃይሎች ከወጡበትና ተፈናቀሉ ወገኖች ወደ ቀያቸው ከመመለሳቸው ጎን ለጎን የሚሄድ ነበር። የህዝቡን ስቃይ ለማሳጠር ሲባል የትግራይን ወገን በፍጥነት መሳሪያውን ፈቶ ስምምነቱን ለመተግበር ቢጥርም በተቃራኒው በጠላት በኩል ግን ሙሉ ከመጀመሪያው ሲጣስ መቆየቱ አስረድቷል። ያለውን ችግር የበለጠ ላለማባባስ ሲባል ለ4 ዓመታት ያህል ትዕግስት መደረጉም አብራርተዋል። ትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዲፈቱ የተደረገው ጥረትና ትዕግስት ባለመሳካቱ ምክንያት አሁን ላይ ይበቃል በማለት ጠንካራ አቋም ለመያዝ መገደዳቸውን ፕሬዝዳንቱ ገልጸዋል። አክለውም የብልጽግና አገዛዝ ያለውን ፖለቲካዊ ልዩነት በሰላማዊ መንገድ ሳይሆን ህዝብን በማጥፋት በማጽዳት መፍታት እንደሚፈልግ በመክሰስ ከሰላም ጋር የተጣላ መንግስት በመሆኑ ሰላም ሊያገኝ አይችልም ብለዋል። ወደዚህም ደረጃ የተደረሰው ማድረግ የሚገባውን ሁሉ ካጠናቀቁ በኋላ መሆኑን ጠቁሟል። ይህንን የህዝብ ጥያቄ ሳይመለስ ከመቅረቱም በላይ አዳዲስ ችግሮች ታክለውበት በአሁኑ ወቅት የህልውና አደጋ ደቅኖ እንደሚገኝ ዶክተር ደብረጽዮን አስረድቷል። በሌላ በኩል በህወሓት የትግራይ ህዝብ ለመታደግ እየታገልኩ ነው ቢልም በርካታ የክልሉ ፖለቲካ ተንታኞች ግን ድርጅቱ ለትግራይ ህዝብ ሳይሆን ወደ 4 ኪሎ ተመልሶ ኢትዮጵያን ለማስተዳደር ያለመ እንቅስቃሴ እያደረገ ይገኛል ሲሉም ይተቹታል። ፌዴራል መንግስትም ህወሓት ኢትዮጵያን ለማተራመስ ከባዕድ ኃይሎች ጋር ጽምዶ በመፍጠር የፕሪቶሪያው ስምምነት በማፍረስ ወደ ጦርነት ለመግባት እየተንቀሳቀሰ ነው በማለት ይከሳል። የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጄኖሳይድ አገዛዝ እድሜ ማሳጠር አለባቸው። አሁን ያለው ጥምረትም ወደ ከፍተኛ ደረጃ ተሸጋግሯል ሲሉ የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቅ አዴት ተናገሩ። ታጋይ ገብረ ጻድቅ የጄኖሳይዱ አብይ አህመድ ሰራዊት በማለት የጠሩት የኢትዮጵያ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንንም ለመመከትና የትግራይ ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ ሙሉ ዝግጁነት ላይ እንደሚገኙም አክለዋል። ያጠፋ የመጣ አንድን ጄኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ ጻድቅ የሁሉንም ህዝቦች ጠላት የሆነው አገዛዝ ተባብረህ ማስወገድ ነው ብለዋል። ከትግራይ ቴሌቪዥን ጋር ቆይታ የነበራቸው የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቅ ጄኖሳይደሩ አብይ አህመድ እያለ ጦርነቱ ህዝብን ከህዝብ ማጋጨትና በማወናበድ ስልጣኑ ለማስቀጠል ቢሞክርም ይህንን አካሄድ ሳይሳካ እንደከሸፈበት ገልጿል። ገብረ አዴት አያይዞም የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጄኖሳይደሩ አገዛዝ እድሜ ለማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትና ትብብር ወደ ከፍተኛ ደረጃ ተሸጋግሯልም ብለዋል። በህወሓትና በፌዴራል መንግስቱ የሚደረጉ የቃላት ጦርነት ተጠናክሮ እንዳይቀጥል የህብረት አፍሪካ ተወካይ አሊሲንጎ ኦባሳንጆና በኢትዮጵያ የአሜሪካ ባለሙሉ አምባሳደር ኤርቪን ማሲንጋ ወደ መቀለ በመሄድ ጥረት ያደረጉ ቢሆንም እስካሁን የታየ ለውጥ ባለመኖሩ በህዝብ ላይ ትልቅ ጭንቀት ፈጥሯል።
የብሔራዊ ተቋማትና የፖለቲካ ፓርቲዎች ተወካዮች የተሳተፉበት የሚገኙ ሀገራዊ ምክክር ጉባኤ ወደ ሶስተኛና ውሳኔ ወደሚሰጥበት ምዕራፍ መሸጋገሩን ተከትሎ በሚካሄድባቸው የስራ ቡድኖች ላይ የብሔራዊ መረጃና ደህንነት አገልግሎት ባልደረቦች የሚያደርጉት ቁጥጥር ማጠናከራቸው ዋዜማ ዘግቧል። የመረጃ ደህንነት አባላቱ በአዳራሾቹ መግቢያና የመውጫ በሮች ላይ በመቆም የተመካካሪዎችን መታወቂያ እየመረመሩ የሚያስገቡ ሲሆን ለቁጥጥሩ መጥበቅ በምክረ ሀሳቦች ዙሪያ የተስተዋሉ የሀሳብ ልዩነቶችና ያልተፈቀደላቸው ተመካካሪዎች ወደ ሌሎች ቡድኖች መግባት እንደ ምክንያት ተጠቅሷል። በሌላ በኩል በምክክሩ ሂደት የታዩ ክፍተቶችን በመቃወም 3 የፖለቲካ ፓርቲዎች ራሳቸው ከምክክሩ እስከ ማግለል የሚያደርስ ውሳኔ ሊያሳልፉ እንደሚችሉ ለኮሚሽኑ ቅሬታ ማቅረባቸው ተሰምቷል። የብሔር እውቅና፣ የአስተዳደር መዋቅርና የክልልነት ጥያቄ ያቀረቡ ፓርቲዎች ጥያቄያቸው በጥቅል አረፍተ ነገር ብቻ እንዲጠቃለሉ መደረጉን በመቃወም ተጨማሪ ፓርቲዎች መቃወማቸው በጋራ መግለጫ ለማስታወቅ በመዘጋጀት ላይ ይገኛሉ። በመንግስት አደረጃጀትና መዋቅር ዙሪያ ደግሞ በፕሬዝዳንት የሚመራ ፓርላሜንታዊ ስርዓት የሚለውን ምክረ ሀሳብ በበርካታ ተመካካሪዎች ዘንድ ከፍተኛ ድጋፍ አግኝቷል። ይህ አማራጭ በየ6 ዓመቱ የሚካሄድ ምርጫ አንድ መሪ ለ2 ዙር ብቻ ሀገር እንዲያስተዳድር የሚያስችል ነው። በተመሳሳይ መልኩ ስለ አዲስ አበባ ህብረ ብሔራዊነትና የኦሮሚያ ክልል ዋና ከተማ ልዩ ጥቅም ሆና እንድትቀጥል በቀረቡት ተቃራኒ ምክረ ሀሳቦች ዙሪያ በስራ ቡድኖች ደረጃ ከፍተኛ ሀሳብ ክርክር እየተካሄደ እንደሚገኝ ተገልጿል። በደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች ሞቱ። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ ከገነቴ ወደ አቀስታ በመጓዝ ላይ በነበረ የህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት ቢያንስ 5 ሰዎች መገደላቸውን የዞኑ የጸጥታ ባለስልጣናትና የሕክምና ምንጮች አስታወቁም። የደቡብ ወሎ ዞን የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው ለቢቢሲ እንደገለጹት ጥቃቱ ረቡዕ ጠዋት የተፈጸመው በአካባቢው የሚንቀሳቀሱ ፋኖ ታጣቂዎች ሲሆን ተጨማሪ ኃይል እንቅስቃሴን ለማገድና ህዝብን ለማሸበር ሲባል ምንም አይነት ወታደራዊ ንክኪ በሌላቸው ሰላማዊ ተሳፋሪዎች ላይ ተኩስ ከፍቷል። በጥቃቱ ወቅት 3 ሰዎች ወዲያውኑ ህይወታቸው ያለፈ ሲሆን ጉዳት የደረሰባቸው ሌሎች ተሳፋሪዎች ወደ ሕክምና ተቋም ከተወሰዱ በኋላ የሟቾቹ ቁጥር ወደ 5 አድጓል። የአቀስታ ሆስፒታል የሕክምና ባለሙያዎች በበኩላቸው አንድ ግለሰብ ህይወቱን አልፎ ወደ ተቋም መድረሱንና ሌሎች ከከባድ በጥይት የተመቱ ተጎጂዎች ደግሞ ለተሻለ ሕክምና ወደ ደሴ ሆስፒታል መላካቸው አረጋግጧል። ቢቢሲ በወንጀላው ዙሪያ ከአካባቢው የፋኖ ታጣቂዎች ምላሽ ለማግኘት ያደረገው ጥረትም አልተሳካም። ከሚያዝያ 2018 ዓ.ም ጀምሮ በአማራ ክልል የቀጠለው ግጭት በትራንስፖርት መስመሮችና በንጹሃን ዜጎች ላይ ከፍተኛ የደህንነት ስጋትና የሰብአዊ መብቶች ጥሰት ማስከተሉን ቀጥሏል። የኢራን ፓርላማ የአሜሪካና እስራኤል መርከቦች በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ህግ አቀረበም። የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በዓለም አቀፉ የነዳጅ ንግድ መስመር ላይ ከፍተኛ ስልታዊ ቦታ ባለው የሆርሙዝ ወሽመጥና በፐርሺያ ባህረ ሰላጤ የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ አዲስ ረቂቅ ህግ ማቅረቡን ታይስኒም የዜና ወኪል ዘገበም። በፓርላማ አባሉ አባስ ሳሊሚ የተገለጸው ይህንን ረቂቅ ህግ ከአሜሪካ፣ ከእስራኤል እንዲሁም ኢራን ጠባጫሪ ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው የሲቪልና ወታደራዊ የጭነት መርከቦች በወሽመጡ በኩል እንዳያልፉ ሙሉ በሙሉ የመከልከልና የመቆጣጠር ድንጋጌዎችን አካቷል። በተጨማሪም በኢራን ላይ ጉዳት አድርሰዋል የተባሉ ሀገራትና ግለሰቦች ተገቢውን ካሳ እስካልከፈሉ ድረስ ማለፍ የማይችሉ ሲሆን ህጉን የሚጥሱት ላይ የመርከብ ጭነት ዋጋ እስከ 20 በመቶ የሚደርስ ከባድ የገንዘብ ቅጣት ይጥላል። ይህ የቴህራን አዲስ ህጋዊና ወታደራዊ እርምጃ ሀገሪቱ ከኦማን ጋር በወሽመጡ አስተዳደር ዙሪያ ስምምነት ለማድረግ እየተነጋገረች ባለችበት ወቅት የቀረበ ሲሆን ከዓለም አቀፉና ከቀጠናዊ ፖለቲካ ክስተቶች ጋር ጥብቅ ቁርኝት እንዳለው ተተንትኗል። የሆርሙዝ ወሽመጥ የዓለም አቀፉ የነዳጅና የተፈጥሮ ጋዝ ትራንስፖርት ዋነኛ ማነቆ በመሆኑ እነዚህ የባህር መስመሮች ላይ የሚፈጠር ማንኛውም እገዳ በዓለም አቀፉ ኢነርጂ ገበያ ላይ ፈጣን የዋጋ ንረት የሚያስከትል ነው። በተጨማሪም ይህንን በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የተባባሰ የመጣውን ውጥረት በቀይ ባህርና በአፍሪካ ቀንድ አካባቢ የሚታየው የፖለቲካና ደህንነት አለመረጋጋት ጋር በቀጥታ ይገናኛል። በተለይም በኢትዮጵያና በጎረቤት ሀገራት አካባቢ ያለውን የባህር በርና የቀጠናው ኃይል ሚዛን ፍልሚያ በተዘዋዋሪ የሚያስነሳ ሲሆን የምስራቅ አፍሪካ ሀገራት የሚያካሂዱትን ንግድና የባህር ላይ ደህንነት አደጋ ውስጥ የሚጥል አዲስ አህጉራዊ ስጋት ሆኖ ተመዝግቧል። ፕሬዚዳንት ዶናልድ ትራምፕ የትውልድ ዜግነት መብት የሚገድቡ አዳዲስ አስፈጻሚ ትዕዛዞችን ፈረሙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገሪቱ የትውልድ ዜግነት መብት ለመገደብና የወሊድ ቱሪዝም የሚባለውን አሰራር ለማስቆም ያለመው 2 አዳዲስ አስፈጻሚ ትዕዛዞችን ሐሙስ ዕለት ፈርመዋል። የእርምጃ ቀደም ሲል በጠቅላይ ፍርድ ቤት 6-3 በሆነ ድምጽ ብልጫ ውድቅ የተደረገው የፕሬዚዳንት ተመሳሳይ ትዕዛዝ ተከትሎም የአሜሪካ ህገ መንግስት ለ14ኛ ማሻሻያ ድንጋጌ ዳግም ለመሞገት የተደረገ ጥረት ነው ተብለዋል። አዳዲሶቹ አስፈጻሚ ትዕዛዞች በተለየ
የነፍሰ ጡር የውጭ ዜጎች ልጆቻቸውን በአሜሪካ ምድር በመውለድ ዜግነት የሚያገኙበት መንገድ የውጭ ሀገራት ሰራተኞችን እንዲሁም የጠላት ዜጎች ተብሎ የተፈረጁ ሰዎች ልጆች የዜግነት መብት ለማገድ ያለሙ ናቸው። የፕሬዝዳንቱ ረዳት ስቴፈን ሚለር ትዕዛዙ ከተፈረመበት ጊዜ ጀምሮ ለኦዲት ቱሪዝም ዓላማ የሚሰጥ ቪዛ ሙሉ በሙሉ መታገዱን ገልጿል። ፕሬዝዳንት ትራምፕ በበኩላቸው ሰዎች ዜግነትን ንግድና የገንዘብ ማግኛ በማድረጋቸው የቀድሞ የጠቅላይ ፍርድ ቤት ውሳኔ አሳዛኝ ሲሉ የተቹ ሲሆን የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ ግን የ14ኛ ማሻሻያ አርቃቂዎች ለአሜሪካ ህጻናት ሙሉ ዜግነት መብት ማረጋገጣቸውን ገልጸው ህገ መንግስታዊ ቃል ኪዳኑ እንደሚጠበቅ አጽንኦት ሰጥቷል። አዳዲሶቹ አስፈጻሚ ትዕዛዞች በፍርድ ቤቶች በኩል ጠንካራ የህግ ተግዳሮች እንደሚገጥማቸውም ይጠበቃል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎች እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን ጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።